ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ስከረማችሁልኝ? በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንኳን ደስ አላችሁ ውድ ቤተሰቦች። ከስንት ልፋት፣ ከስንት ፍጋት፣ ከስንት መከራ፣ ከስንት ሩጫ በኋላ ኪሩቤልን በእጃችን አስገብተናል ውድ ቤተሰቦች። ይህ ለኛ ትልቅ ደስታ ነው ውድ ቤተሰቦች። እዛ ጋር የነበረው ነገር እንግዲህ ቀርጾ ለማስተላለፍ በጣም የከበደበት ሁኔታ ነበር። ምክንያቱም በጣም ትልቅ ጥንቃቄ በተደረገበት ትልቅ ቴክኒክና ታክቲክ በተጠቀምንበት እኛም እነሱም ደግሞ ነገሩ አንድም ነገር ቪዲዮ እንዳይቀረጽ አንዳችም ነገር ወደ ሚዲያ እንዳይወጣ እንግዲህ በጥንቃቄ ውስጥ ሆነው በድርድር እንግዲህ ልውውጡን አድርገናል። እንዴት ተለዋወጥን የሚለው ነገር ቁጭ ብለን ስናወራ የምንመለከተው ይሆናል። እንኳን ደስ አላችሁ ውድ ቤተሰቦች። ኪሩቤል በስተመጨረሻም በእጃችን ገብቷል። በድጋሚ እንኳን ደስ ያላችሁ፣ እንኳን ደስ ያለን ውድ ቤተሰቦች። መልካም ቆይታ ውድ ቤተሰቦች። ያው ቅድም እንደነገርኳችሁ ዛሬ በጣም በቃ የደስታ ቀናችን ነው ከሚባለው በላይ እንግዲህ ደስ ብሎናል። ድል ነስተናል የሚባለው አይደል? ድል ነስተናል። አዎ ውድ ቤተሰቦች ድል ነስተናል። ምክንያቱም ከዚህ ሁላ ጊዜ በኋላ ከዚህ ሁላ ልፋት ከዚህ ሁላ ሰቀቀን ከዚህ ሁላ ሩጫና ድካም በኋላ እንግዲህ ወንድማችን ኪሩቤልን እንግዲህ በእጃችን አስገብተን ይዘነው መጥተናል። ለሁሉም ነገር እግዚአብሔር ይመስገን ነው እንጂ። አዎ እኔ እውነት ለመናገር እንደዚህ ተጎድቷል። እንደዚህ ከናሆም አንፃር እንደውም ይበልጡን እሱ በጣም ተጎድቷል። ችግር የለውም በህይወት መገናኘታችን ምንም ነገር ሳይሆን እንደዚህ መገናኘታችን ከነዚህ አውሬዎች እሱን ፈልቀቀን ማውጣታችን ለኛ ትልቅ ድል ነው። ተመልካቾቻችን እንደነገርኳችሁ በትናንትናውም ከዛ በፊት በነበሩ ቪዲዮዎችም ምን ያህል ጨካኝ አረመኔ እንደሆኑ እነዚህ ሰዎችን ለመግደል ሰዎችን ለመጉዳት ቅንጣት ታክል የማሰቢያ ጊዜ እንኳን ለራሳቸው የማይሰጡ ሰዎች እንደሆኑ ስንናገር ነበር። ወንድማችን በዚህ መልኩ በማግኘታችን እውነት ትልቅ ደስታ ነው የተሰማን። ትልቅ ስኬት ላይ ነው ያለው። ከሚባለው በላይ ትልቅ ደስታ ላይ ነው ያለው። ምክንያቱም ሁላችሁም ጸሎታችሁም ዱዓችሁም ለቅሷችሁም የነበረው የኪሩቤል መገኘት ላይ ነበር። ሁላችሁም ስትጨነቁ የነበረው የኪሩቤል መገኘት ላይ ነበር። ያ ሁላ አልፎ እንግዲህ ዛሬ እጃችን በመግባቱ እጅግ በጣም ደስ ብሎናል። እንግዲህ ያው በየርንበት ሰዓት እንግዲህ በጣም ፈራ ተባ እያልንም በጥርጣሬ ውስጥ ሆነን በጭንቀት ውስጥ ነው እዛ ቦታ ላይ ነበር ነው። አዎ በጣም እውነት ለመናገር እነዚህ ሰዎች ውሸታሞች ናቸው ማለት ይቻላል። ቃላቸውን የሚጠብቁ ሰዎች አይደሉም። ከዚህ በፊትም እንደተመለከትናቸው ብዙ የሴምራ ሰዎችን ብዙ የሴምራ ምስኪን ስራ ያጣ ሰዎችን ስራ እናስገባለን የሆነ ነገር እናደርግላቸዋለን በሚል ማታለያ ነበር አደጋ ውስጥ የከተቷቸው ችግር ውስጥ የከተቷቸው የነበሩ